አረ ልልበሉ አረ ልልበሉ ውይ እንዴ ጭራሽ ድንገት ሰርግ ሳንሰማ ትላላችሁ። አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ እቴ ሙሽሬ። ዛሬማ ሙዚቃ ማለት ዘፈን ብችል እኔ ነበርኩኝ የምዘፍነው። ባልችልም እኮ ይኸው እየተንተባተብኩ ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ልጆቻችን ተሞሽረው መጥተውልናል። እሱ በአምባሳደር እሷ ደግሞ በቬሎ አምራና ተውባ ደምቃ ከች ብለውልናል። ድንገት ልባችንን ጣብ አደረጉት። መሬት ላይ ጣብ ትላላችሁ። ወይኔ ማማር ደግሞ በአዲሱ ቤታቸው ነው የተሞሸሩት። እናንተ የልብ አውቃ ናችሁ። እናንተ ሰው ሳይሰማ ምናምን ነገር የእናንተማ ይለያል። የእናንተ ተው እንጂ አታጨልሉን እንደዚህ በሰው ሀገር ላይ አስባችሁታል። የመኪናው ድምጥን ስሰማ ነው እኔ ፒፒፒፒ ሲል ምናምን ነገር ምንድን ነው የማነው ሰርግ ምናምን ነገር ብዬ ዞር ስል አስፋልት ላይ ለካ እነዚህ ልጆች ተሞሽረው ምናምን ነገር ራሳቸውን ሞሽረው ጭራሽ ቤታቸው ዝግጅት አድርገዋል። ራሳቸውን ቢሏን ለብሳለች፣ እሷም ቁጭ ብላለች፣ እሱም ታጠገቡ። እነዚህ ማን ናቸው ብዬ ሳይ ለካስ የኛው ናቸው። የኛው ወይኔ ተው እንጂ ሰውን በአንድ ጊዜ የሰው ልብ ጭልጥ አታደርጉ። እንዲህ ነው ምቾት ሲደላደል ከምንድነው ከወደዱት ውሎ ተወደዱት ማደር ነው የሚባለው። እንደዚህ ነው በቃ በእናንተ ላይ ነው የታየው ትላላችሁ። አረ ይመቻችሁ። የምር ነው ብላችሁና እኔ በጣም ነው ደስ ያለኝ። ወይኔ ዛሬ ግን የምር ተጋብተው ነው ወይንስ ዝም ብሎ ለቪዲዮ ነው? የምር ተጋብተው ነው። ሀይሚዬ ደግሞ ቬሎ እንዲስ ነው የሚያምርባት። የኔ እናት የኔ ቆንጆ ነገሩ ምንም ብትለብስ ያምርባታል። ከዚህም በፊት ለብሳ ነበረ ቬሎ። አሽ ወይናነሽ ወይ ትመጫለሽ ወይ ትላላችሁ። የኛ ሙሽራ ቤላ ሀይሚዬ ከረሚላ የኛ ልጅ ነሽ ወይ ሀይሚዬ ደህና ነሽ ወይ የኔ ወርቅ ደህና ነሽ ወይ? ነገሩ ምን ትሆን ያለሽ ከቡራ ጋር እኮ ነው ያለሽው፣ ከቀብራራሽ ጋር ነው ያለሽው። እናቴዋ አይ ቡራ ግርማ ሞገስ ትላላችሁ። አይ ግርማ ሞገስ ያው የተፈጠርኩትኝ እኔ እናንተን ለማደጋነቅ ነው። በእኔ በኩልማ በእኔ ዜሮ ግን ውዶች የሆነ ድብልቅልቅ ያለ ስሜት ውስጥ ነኝ። የምር ግን ሰርግ ነው ወይስ ምንድን ነው? አረ ተው ሳልሞት ንገሩኝ። ወይም ሰዓቱ ምሽና ጉዴልኝ። ተው ሰዓት ምሽ